አንድ ወቅት በዓለም ካርታ ላይ የፍርሃትና የመከራ ምሳሌ ነበረች። የጨለማና የወንጀል ማዕከል ተደርጋ በሰዎች አእምሮ የተቀረጸች አስፈሪ ምድር ነበረች። የከተሞቿ ጎዳናዎች በሕግ አልባነት የተወረሱ፣ ማንም ሰው በደስታ ሳይሆን በሕይወት ለመቆየት ብቻ የሚታገልባት የገሃነም ደጅ ትመስል ነበር። ነገር ግን በአንድ ጀንበር የተከሰተው ያልተጠበቀ ማዕበል ታሪኳን ሙሉ በሙሉ ቀየረው። በዓለም አቀፍ መድረክ ከፍተኛ ቁጣንና ድንጋጤን ያስነሱ ጠንካራ እርምጃዎችም ተወሰዱ። በአንድ በኩል አምባገነናዊና ጭካኔ የተሞላበት ውሳኔ ነው ተብሎ በሰብአዊ መብት ተሟጋቾች ሲኮነን፣ በሌላ በኩል ደግሞ ሕዝቡን ከዘመናት ስቃይ ያወጣ ተአምር ተደርጎ ተወሰደ። ይህ ብቻ አይደለም። ይህች ምድር ዓለምን ጉድ ያሰኘ ሌላ ታሪካዊ ቁማርም ተጫውታለች። በዓለም ታሪክ ለመጀመሪያ ጊዜ ቢትኮይንን ሕጋዊ የሀገሪቱ ገንዘብ አድርጋ በማወጅ የዓለም አቀፉን የፋይናንስ ስርዓትም አስደንግጣለች። በተጨማሪም በባህር ዳርቻዎቿ ላይ ከሚገኙ ግዙፍ አውሎ ማዕበላዊ የባህር ሞገዶች ባሻገር በመሬቷ ስር ባሉ ግዥ የእሳተ ገሞራ እሳትና ሙቀቶች በመጠቀም የዲጂታል ገንዘብ የሚቆፈርበትን አስገራሚ ቴክኖሎጂ ፈጠረች። ከዓለም አደገኛ ሕግ አልባ ምድርነት ተነስታ ዛሬ በሰማይ ጠቀስ ሕንፃዎቿና በዘመናዊ የቱሪዝም ፍሰቷ የዓለምን ትኩረት በቁጣና በአድናቆት መካከል የሳበችው ይህች አነጋጋሪ ሀገር ዛሬ የጉዟችን ማዕከል አድርገን መርጠናታል። ኤል ሳልቫዶር። ኤል ሳልቫዶር እንደ ሀገር የቆመችው በድንገት ሳይሆን በጥንታዊ ስልጣኔ መሠረትና ከስፔን ቅኝ ግዛት ነፃ የመውጣት ትግል ውስጥ ያለፈች ሀገር ናት። ከአውሮፓውያን መምጣት በፊት ምድሯ በፒፒል በተባሉ ጥንታዊ ሕዝቦች ትተዳደርም ነበር። እነዚህ ሕዝቦች ሀገሪቱን ኩስካትላን ብለውም ይጠሯት ነበር። ትርጉሙም የከበሩ ድንጋዮችና ሀብት ምድር ማለት ነው። ጥንታዊ የማያ ስልጣኔ አሻራዎችም በዚህች ምድር ላይ በሰፊው ያረፈበትም ነበር። በፈረንጆቹ አቆጣጠር በ1824 ፔድሮ ዴ አልቫራዶ የተሰኘው የስፔን ወራሪ ጦር ቦታውን በኃይል ተቆጣጠረው። ስፔናውያንም ቀድሞ ኩስካትላን ትባል የነበረችው ምድር በሃይማኖታዊ ስያሜ ፕሮቪንሲያ ደ ኤል ሳልቫዶር ብለው ሰየሟት። ትርጉሙም የመድኃኔ ዓለም ወይንም ደግሞ የአዳኙ ግዛት ማለት ነው። ኤል ሳልቫዶር ራሷን የቻለች ነፃ ሀገር ሆና የተመሰረተችው ከስፔን ቅኝ ግዛት ነፃ የመውጣት አብዮት ከተካሄደ በኋላ እንደሆነም ይነገራል። ታሪኳ እንደሚያስረዳው ከሆነ በ1821 ከሌሎች የማዕከላዊ አሜሪካ ሀገራት ጋር በመሆን ከስፔን ግዛት ነፃ መውጣቷንም አውጃለች። እንደ ሆሴ ማቲያስ ዴልጋዶ እና ማኑኤል ሆሴ አርሴ ያሉ የሃይማኖታዊና የፖለቲካ መሪዎች አብዮቱን በመምራት የሀገሪቱ የነፃነት አባቶች ተብለውም ይታወቃሉ። መጀመሪያ ላይ የማዕከላዊ አሜሪካ ፌዴሬሽን አባል የነበረችው ኤል ሳልቫዶር በ1841 ፌዴሬሽኑ ሲፈርስ ሙሉ በሙሉ ራሷን የቻለች ነፃና ገለልተኛ ሪፐብሊክ ሆናም ቆማለች። በጥንታዊው የኩስካትላን የመሠረት ድንጋይ ላይ ተገንብታ በስፔን ስያሜ የተጠራች በ1841 ደግሞ በራሷ እግር የቆመች ነፃ ሀገር ሆና ተመሠረተች። ይህች በቆዳ ስፋቷ በማዕከላዊ አሜሪካ አነስተኛዋ ነገር ግን በታሪክና በለውጧ ግዙፏ ምድር በጂኦግራፊያዊ አቀማመጧ ደግሞ እጅግ ልዩና ስትራቴጂካዊ ቦታ ላይ ትገኛለች። በካሪቢያን ባህር በኩል ምንም አይነት የባህር በር የሌላት ብቸኛዋ የማዕከላዊ አሜሪካ ሀገር ያደርጋታል። መላው ደቡባዊ ክፍሏ ግን በፓሲፊክ ውቅያኖስ ታላላቅ ሞገዶች የታጠረ ነው። በሰሜንና ሰሜን ምዕራብ በኩል ደግሞ ከጓታማላ፣ በሰሜን ምስራቅ በኩል ደግሞ ከሆንዱራስ ጋር በድንበር ትዋሰናለች። ይሁን እንጂ በወንጀልና በደም ታሪክ ታስራ በነበረችበት በዛ ጨለማ ዘመን ይህ ስትራቴጂካዊ አቀማመጧ ለሕገወጥ እጾችና ለወንጀለኞች ዝውውር እንደ ትልቅ ድልድይም ያገለግል ነበር። ነገር ግን በስተመጨረሻ የዚህች ሀገር እጅግ አነጋጋሪውና ልብን የሚነካው ምዕራፍ የሚገኘው በዛ ግዙፍና በብረትና በኮንክሪት ታጥሮ ባለው የጨለማ ማዕከል ወይንም ደግሞ ሴኮት በተባለው የሺዎች መሸሸጊያ እስር ቤት ውስጥ ነው። ለዘመናት እናቶች የልጃቸውን አስከሬን በጎዳና ላይ እየፈለጉ በለቅሶ ሌሊቱን ያነጉታል። ልጆች ከእናቶቻቸው ጋር በግፍ የተነጠቁባት ያቺ የሲኦል ያህል አስፈሪ ምድር ዛሬ በዝምታና በሰላም ተውጣለች። በእነዛ ግዙፍ የብረት በሮች ጀርባ የአገሪቱን ደም የመጠጡ የሺዎችን ሕይወት ያጠፉ የጭካኔ ምልክት የሆኑ ጨካኞችም ታስረውባታል። እዚያ ውስጥ የፀሐይ ብርሃን የለም። ውጭ ላይ ያለው ዓለም ምን እንደሚመስል የሚያውቁበት ምንም አይነት ነገር የለም። መስኮት እንኳን የላቸውም።
አልጋ የላቸውም፣ የቤተሰብ ፍቅር የለም፣ የናፍቆት ድምፅ ከእንግዲህ ወደ እነርሱ አይደርስም ተብሏል። አንዴ ከገቡ በኋላ መመለስ የለም። የዕድሜ ልክ የጸጸትና የጨለማ ቤት። አንዳንዶች ይህ ጉዳይ የሰብአዊ መብት ጥሰት ነው እያሉ ይከራከራሉ። ድምፃቸውን ከፍ አድርገውም ይቃወማሉ። ነገር ግን በዛች ሀገር ጎዳናዎች ላይ እየተዘዋወርክ የዕለት ተዕለት ኑሮውን በሰላም እየቀለበ ያለውን ተራ ዜጋ ስትመለከት ግን ሌላ እውነት ታነባለህ። አንድ አዛውንት እናት በደስታ የተንቀጠቀጡ እንዲህ ይላሉ። ልጄ ሆይ ከዚህ በፊት ቤቴ ከመጣው ጀምሮ በሰላም እመለሳለሁ ብዬ አስቤ አላውቅም ነበር። ዛሬ ግን ልጆቼ ከትምህርት ቤት በሰላም ሲመለሱ ማየት ከእንግዲህ ህልም አይደለም ትላለች። ከእሳተ ገሞራ አመድ ስር ከወጣው ጥንታዊ ታሪኳ ከጣፋጩ የፑፑሳ ጣዕም እስከ ዛሬ በሰላም ማዕበል ውስጥ ለምትዋኘው ኤልሳልቫዶር የተሰኘውን ልጅ የመኖር ትግል የሕግን ጽናትና የሰላምን ዋጋ በታሪኳ ጽንታ የጻፈች እጅግ ድንቅና ልብን የምትነካ ምድር ናት ኤልሳልቫዶር። የኤልሳልቫዶር አሰቃቂና ጨካኝ የጋንግ ቡድኖች ታሪክ የተጀመረው በገዛ ሀገሯ ዳርቻ ሳይሆን ከሺዎች ማይልስ ርቀት በላይ በሚገኙት የአሜሪካ ጎዳናዎች እንደነበር ነው ታሪኩ የሚያስረዳው። ወደ ኋላ መለስ ስንልም በ1870ዎችና 80ዎቹ ኤልሳልቫዶር በራሷ የእርስ በርስ ጦርነትና ረሃብ ስትታመስ በሺዎች የሚቆጠሩ ሕፃናትና ወጣቶች ሕይወታቸውን ለማዳን ወደ አሜሪካ በተለይም ደግሞ ወደ ሎስ አንጀለስ ተሰደዱ። በወቅቱ በሎስ አንጀለስ በነበሩት ሜክሲካውያንና ጥቁር አሜሪካውያን ጋንግስ አዲሶቹን ስደተኞች በስደት በቋንቋና በባህል እጦታቸው ምክንያት በየቀኑ ያጠቋቸውና ያሰቃዩአቸውም ነበር። ከዛም ራስን የመከላከል ጥረት ወደ ጭካኔ እየተቀየረ መጣ ይባላል። ከውጭ የሚደርስባቸውን ጥቃት ለመመከት ታዲያ የሳልቫዶር ወጣቶች ራሳቸውን ለማደራጀት ወሰኑ። ከዛም መጀመሪያ አካባቢ ራሳቸውን ከሌሎች ቡድኖች ለመጠበቅና የሄቪ ሜታል ሙዚቃ አፍቃሪዎችን አሰባስበው ያቋቋሙት ቡድን ነበር ኤም13። እንዲህ ያሉ ደግሞ ባሪዮ 18 የሚል ቡድን ተመሰረተ። ቀደም ሲል የነበረና በኋላ ላይ በሳልቫዶራውያን ወጣቶች የተወረሰ ሌላኛው አደገኛ ቡድን ሆነ። እነዚህ ወጣቶች በሎስ አንጀለስ ጎዳናዎችና በአሜሪካ እስር ቤቶች ውስጥ ከነበሩት አደገኛ ወንጀለኞች ጋር በመቀላቀል ራሳቸውን ከመከላከል አልፈው ወደ አሰቃቂና ጨካኝ ወንጀል መረብነት ቀየሩት። የ1990ዎቹ የአሜሪካ ግዙፍ የማባረር ውሳኔ ተጀመረ። በ1990ዎቹ አጋማሽ አሜሪካ ሌላ ትልቅ እርምጃ ወሰደች። በወንጀል የተከሰሱትን በሺዎች የሚቆጠሩ የኤምኤስ 13 እና የባሪዮ 18 አባላት ታስረው ከጨረሱ በኋላ ወደ መጡበት ሀገር ወደ ኤልሳልቫዶር በብዛት አባረረቻቸው ወይንም ደግሞ ዲፖርት ተደረጉ። ውሳኔ ታዲያ ለኤልሳልቫዶር ትልቁ የመቅሰፍት እርምጃ ሆነ። ገና ከ12 ዓመታት የእርስ በርስ ጦርነት ወጥታ ደካማ ፖሊስና መንግስት የነበራት ኤልሳልቫዶር በአሜሪካ የጎዳና ላይ ወንጀል የሰለጠኑትን አደገኛ ሰዎች መቆጣጠር አቅም አልነበራትም። እነዚህ አባላት ወደ ሀገራቸው ሲመለሱ ወጣቱን ትውልድ በስፋት በመመልመል ከተሞቹን በየቀጠናው በመከፋፈልና ህዝቡን በነፍስ ወከፍ ክፍያ እንዲሁም ደግሞ በእግድ በማስጨነቅ ሀገሪቷን ለ30 ዓመታት የገዛ ደሟን እንድትጠጣ ያደረጋት አስፈሪው የስጋት ዘመን እንዲወለድ ምክንያት ሆነ። ይህ ከሎስ አንጀለስ ጎዳናዎች የተኮረጀው የወንጀል ማዕበል ወደ ኤልሳልቫዶር ሲሻገር ሀገሪቱን በቀላሉ ማገገም ወደማትችልበት የጨለማ ገደል ውስጥ ወረወራት። ለ3 አስርታት ያክል የዘለቀው ይህ መቅሰፍት በሀገሪቱ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊና እንዲሁም ደግሞ የቱሪዝም ህይወት ላይ ያስከተለው አስከፊ ጉዳትም አለ። የማህበራዊ ጉዳቱን እንንገራችሁ። የፍርሃትና የለቅሶ ድምጽ ይበራከት ነበር። በየቀኑ ከ10 እና ከ20 በላይ የሚደርሱ ንጹሃን ዜጎች በየጎዳናው ይገደሉ ነበር። አገሪቱም በዓለም ላይ በነፍሰ ገዳይነት የመጀመሪያዋን አስፈሪ ደረጃ ያዘች። እናቶች የልጆቻቸውን አስከሬን በየቆሻሻ መጣያ ቦታዎች ላይ መፈለግም የዘወትር ስራቸው ሆነ። ታዳጊዎች ወደ ትምህርት ቤት ሲሄዱ የትኛውን ጎዳና ማቋረጥ እንዳለባቸው የሚወሰነው በጋንግ ቡድኖች ሆነ። በመሆኑም የአንዱ ቡድን ቀጠና ውስጥ የሚኖር ተማሪ ወደ ሌላው ወሰን ካለፈ በቅጽበት ሕይወቱ ያልፋል። ቤተሰቦች ተበታተኑ። በሺዎች የሚቆጠሩ ወጣቶችም ሕይወታቸውን ለማዳን ሀገራቸውን ጥለው ተሰደዱ። የኢኮኖሚ ጉዳትም ደረሰባት። የነፍስ ወከፍ ክፍያና የድህነት አጋንንት በኤልሳልቫዶር ላይ ነገሰ። ለአነስተኛ የፑፑሳ ሻጮች፣ ለታክሲ አሽከርካሪዎች፣ ለትልልቅ ካፌዎችና ሱፐርማርኬቶች አንድ የተለመደ አስፈሪ ደንብ ነበራቸው። እሱም የክራይ ክፍያ። በየሳምንቱ ለጋንጎቹ ገንዘብ ካልከፈሉ ሕንጻቸው ይቃጠላል፣ አሊያም በነጋታው አስከሬናቸው ይገኛል። በዚህ ምክንያት
በሺዎች የሚቆጠሩ የሀገር ውስጥና የውጭ ኢንቨስተሮች ሀብታቸውን ይዘው ወጡ። ሀገሪቱ በየዓመቱ ከጠቅላላ የሀገር ውስጥ ምርቷ ወይንም ደግሞ ጂዲፒ እስከ 16% የሚሆነውን ገንዘብ ለዚህ ወንጀልና ለደህንነት ወጪም ታጣ ነበር። የቱሪዝም ዘርፍ ውድቀትም ጀመረ። የተዘጋችው የህልም ምድር ተብላ ተጠራች። ተፈጥሮ የታደለችው ውብ የፓሲፊክ የባህር ዳርቻዎች፣ ማራኪዎቹ እሳተ ገሞራዎችና ጥንታዊ የካቶሊክ መንደሮች በሙሉ ጭር አሉ። የዓለም ሀገራት ለዜጎቻቸው በጭራሽ ወደ ኤልሳልቫዶር እንዳትጓዙ የሚል አስፈሪ ማስጠንቀቂያ ወጡ። ቱሪስቶች አገሪቱን እንደ ወንጀለኞች ማራቢያና የገሃነም ደጅ አድርገው ስለቆጠሯት የቱሪዝም ኢንዱስትሪዋ ሙሉ በሙሉ ሞተ። ሆቴሎች ተዘጉ። በሺዎች የሚቆጠሩ ዜጎችም ስራ አጡባት። ፖለቲካዊ ውድቀትም የሀገሪቱ መገለጫ ሆኖ ቆየ። የሙስናና የደካማ መንግስት ዘመን ተባለ። የቀደሙት የሀገሪቱ ፖለቲካዊ ፓርቲዎችና መሪዎች የወንጀል ቡድኖችን ከመዋጋት ይልቅ ለምርጫ ድምፅ ሲሉ ከጋንጎቹ ጋር ድብቅ ድርድር እያደረጉ መጡ። ፖሊሶችና ዳኞች ሳይቀሩ በጉቦና በፍርሃት ስለተገዙ ሕጉም የቆመው ለሀብታሞችና ለወንጀለኞች ብቻ ሆነ። ከዛም ሀገሪቱ ሙሉ በሙሉ ተስፋ ወደ ተቆረጠበትና መንግስት ወደ ሌለበት ፍርስራሽ ምድር ተቀይራ ነበር። የአስከፊ የታሪክ ምዕራፍ ነው ዛሬ ኤልሳልቫዶር በታላቅ ቁርጠኝነትና አነጋጋሪ እርምጃዎች ልትቀይረው እየታገለች ያለችው የደም አሻራ። ኤልሳልቫዶርን ከማንኛውም የዓለም ሀገር የሚለያት ትልቁ ተአምር ታዲያ በእሳተ ገሞራ ፍላት ላይ ቢትኮይን መቆፈር መጀመሯ ነው ይባላል። የትም ታይቶ የማይታወቅ የጂኦግራፊና የከፍተኛ ቴክኖሎጂ ጥምረትም ያደርገዋል። እናም ይህ ጉዳይ እንዴት ሆነ ካላችሁ ኤልሳልቫዶርን ከሌሎች ዓለም ሀገራት ሙሉ በሙሉ የሚለያትና ተአምር የሚያስብላት ትልቁ ሚስጥር በመሬት ስር የምታገኘው ማዕድኗ ነው። ብዙ ሀገራት እሳተ ገሞራን እንደ መቅሰፍትና ጥፋት ሲመለከቱት፣ ኤልሳልቫዶር ግን ይህን የተፈጥሮ ቁጣ ወደ $1 ቢሊዮን ዲጂታል ሀብት ቀይረዋለች። በሀገሪቱ ስር የሚገኘውን የሚፈላ እሳተ ገሞራ የከርሰ ምድር ሙቀት በመጠቀም አየርና ተፈጥሮን ሳትበክል በነፃ ታዳሽ ኃይል ቢትኮይን የምትቆፍርበትን ግዙፍ ቴክኖሎጂ ፈጥራለች። ዓለም አቀፍ የፋይናንስ ስርዓት በድንጋጤ ሲመለከታት ታዲያ እሷ ግን ከአፈሯ ስር የሚወጣውን የእሳተ ገሞራ ትንፋሽ ወደ ዲጂታል ገንዘብ በመቀየር አዲስ የኢኮኖሚ ታሪክ ጽፋለች። ይህ ብቻ አይደለም። በዚህ እሳተ ገሞራ አጠገብ ሙሉ በሙሉ ከቀረጥ ነፃ የሆነች በካርቦን ነፃ የምትመራና ሙሉ በሙሉ በዲጂታል ገንዘብ የምትንቀሳቀስ ቢትኮይን ሲቲ የተሰኘች የነገዋን የዓለም ከተማ ከመሬት በታች ባለው ኃይል ለመገንባት መሬት ጥሳ መሬት ልሳ ተነስታለች። የተፈጥሮን አስፈሪ ቁጣ ወደ ነገ የቴክኖሎጂ ታምር የለወጠች ኤልሳልቫዶር በዓለም ታሪክ አዲስና ልዩ ታሪክ ምዕራፍ ናት ይባላል። ዛሬ ግን ያ ታሪክ ተቀይሯል። ኤልሳልቫዶር ከጎረቤቶቿ ከጓታማላና ሆንዱራስ ጋር ያላትን የክልላዊ ንግድ መስመር በማጠናከር ከታላቁ አሜሪካ ጋር ባላት የነፃ ንግድ ስምምነት መሰረት ምርቶቿን ወደ ዓለም ገበያ እያሰራጨች ትገኛለች። በተለይም ደግሞ ከምርቶቿ 40% በላይ የሚሆነውን ከአሜሪካ ጋር በመቀያየርና ከቻይና እንዲሁም ደግሞ ከሜክሲኮ ጋር አዳዲስ የቴክኖሎጂና የኢንቨስትመንት ቁርኝነቶችን በመፍጠር ላይ ትገኛለች። ከአጥፊዎች መሸሸጊያነት ተነስታ ዛሬ የካሪቢያንና የፓሲፊክ የንግድ የቱሪዝምና የዲጂታል የፋይናንስ ማዕከል ለመሆን በርትታ እየሰራች ትገኛለች። የዚህች ሀገር ታሪክ የሚጀምረው ከእሳተ ገሞራዎቿ ጥስጣሴና ከባህር ዳርቻዎቿ ውበት አጠገብ ሳይሆን የሰዎችን እልቂትና ፍርሃት ከጻፉት ደምና ጭስ በተሞሉ የከተማዋ ጎዳናዎች ላይ ነው። ለዘመናት ኤልሳልቫዶር የሚለው ስም ለዓለም ሕዝብ የሚያስታውሰው አንድ ነገር ብቻ ነበር። እሱም ፍርሃት። ኤምኤስ 13 እና ባሪያው 18 የተባሉ አሰቃቂና ጨካኝ የታጠቁ የወንጀለኞች ቡድን ሀገሪቱን ሙሉ በሙሉ በቁጥጥራቸው ስር ውለው የነበረው ታሪክ ይታወሳል። ሕግ የሚባል ነገር ሙሉ በሙሉ የጠፋበት በዛ ጨለማ ዘመን ንጹህ ዜጎች በየቀኑ በገዛ ደጃፋቸው ሲገደሉ፣ የንግድ ተቋማትና ተራ ነጋዴዎች የነፍስ ወከፍ ክፍያ እንዲከፍሉ ሲገደዱ፣
የወጣቶቹ ሕይወት ደግሞ በሽጉጥ አፍ ላይ የተንጠለጠለ ነበር። እነዚህ ጋንጎች ያልፈቀዱለት ማንኛውም ሰው ቢሆን ኤልሳልቫዶርን አይረግጥም፣ መኖርም አይችልም ነበር። እናም በዚህ ምክንያት ታዲያ ይህች ሀገር በነፍስ ግድያ ብዛት የመጀመሪያውን አስፈሪ ደረጃ እንድትዝም አድርጓን ነበር። ነገር ግን በ2019 የ37 ዓመቱ ወጣት ናይብ ቡኬሌ ወደ ስልጣን ሲመጣ የሀገሪቱ የወደፊት ዕጣ ፈንታ በአስገራሚ ሁኔታ ተቀየረ። ቡኬሌ የድንገተኛ ጊዜ አዋጅ በማወጅ በሀገሪቱ ታሪክ ታይቶ የማይታወቅ እጅግ ጨካኝና ሰፊ የመንጠቅና የመያዝ ዘመቻ አወጀ። ከዛም ከ70 ሺህ በላይ የሚሆኑ የጋንጉ ቡድን ወንጀለኞች በአንድ ጀንበር አፍሶ በጥብቅ ቁጥጥር ስር በሚገኘውና ሴኮት በተባለው ግዙፍ እስር ቤት ውስጥ አስገባቸው። ይህ እርምጃ ታዲያ ለዓለም ትልቅ ድንጋጤን ፈጠረ። የሰብአዊ መብት ተሟጋቾች የአምባገነንነት ነው፣ ያለ ፍርድ ቤት ትዕዛዝ ሰዎችን ማሰር የዲሞክራሲ ውድቀት ነው ሲሉ ድምፃቸውን አሰሙ። የኤልሳልቫዶር ሕዝብ ግን በተቃራኒው ተነፈሰ። በየቀኑ ይፈስ የነበረው የንጹሐን ደም በአንድ ጀንበር ቆመ። የፍርሃትና የስጋት ደመና ተገፎ የከተሞቿ ጎዳናዎች በሰላም መንቀሳቀስ ጀመሩ። የቡኬሌ አነጋጋሪ ጉዞ በዚህ ብቻ አላቆመም። ታሪኳን በደም የጻፈችውን ሀገር ለማዳን የታሰበውን ያህል አደገኛና ያልተለመደ ሌላ ታሪካዊ ውሳኔም አስተላለፈ። የቢትኮይን አብዮትና የእሳተ ገሞራው ኃይልም ተጀመረ። በ2021 በፈረንጆቹ አቆጣጠር ኤልሳልቫዶር ዓለም አቀፉን የፋይናንስ ስርዓት ያናወጠ እርምጃም ወሰደች። ቢትኮይን የአገሪቱ ሕጋዊ ገንዘብ አድርጋም ተቀበለች። ዓለም አቀፉ የገንዘብ ድርጅት IMF እንዲሁም ደግሞ ታላላቅ የዓለም ምሁራን ይህ ሀገሪቱን ወደ ሙሉ ኢኮኖሚ ውድቀት ያደርሳል ሲሉ በጽኑ ሲያስጠነቅቁም ሰማናቸው። ቡኬሌ ግን ለአስቸኳይ ውሳኔው ሌላ ድንቅ ቴክኖሎጂ አከታተለ። በአገሪቱ ስር የሚገኘውን ገዢ የእሳተ ገሞራ ሙቀት በመጠቀም አየር ሳይበክልና ተፈጥሮን ሳይጎዳ የዲጂታል ገንዘብ የሚቆፈርበትን ግዙፍ ማዕከል ገነባ። በባህር ዳርቻዎቿ ላይም ቢትኮይን ሲቲ የተሰኘ ነፃ የግብር ቀጠናና የዲጂታል ሀብታሞች ማረፊያ ከተማ ለመገንባት ፕሮጀክቱን ቀረጸ። በሌላ በኩል ደግሞ ሀገሪቷን ከወንጀለኞች ለማጽዳት የተገነባው ሴኮት የተሰኘው እጅግ ግዙፍ እስር ቤት የዓለም ትኩረት እየሆነ መጣ። 40 ሺህ ሰዎችን በአንድ ጊዜ መያዝ የሚችለው ይህ የብረትና የኮንክሪት ምሽግ ወንጀለኞቹ ታስረው የሚገኙበት ሁኔታ እጅግ ጥብቅ በመሆኑ በሰብአዊ መብት ተሟጋቾችና በቡኬሌ ደጋፊዎች መካከል የሞቀ የቃላት ጦርነት እንዲነሳም አደረገ። ነገር ግን ውጤቱ ፈጣን ነበር። የነፍስ ግድያ መጠኑ ወደ ዜሮ ተቃረበ። ቀደም ሲል ማንም ሰው ሊረግጣቸው የማይደፍራቸው የሳን ሳልቫዶር ጎዳናዎች ዛሬ ላይ በምሽት በቱሪስቶችና በካፌዎች ተሞልተዋል። በኤልዜንቶ አስደናቂ የባህር ዳርቻዎች ላይ የዓለም ቱሪስቶችና የጉዞ አፍቃሪዎች በነፃ ይንሸራሸራሉ። ኤልሳልቫዶር ከአስፈሪ የወንጀል ምድርነት ተነስታ ዛሬ የቴክኖሎጂ የደህንነትና የቱሪዝም ማዕከል ለመሆን የምታደርገው ጉዞ በዓለም ታሪክ ውስጥ ከተመዘገቡት እጅግ አነጋጋሪና ድንቅ ለውጦች አንዱ ሆኖ ይመዘገባል። የኤልሳልቫዶር ድንቅ ሚስጥር የሚጀምረው በፖለቲካው ውዝግብና በዲጂታል አብዮቱ ብቻ አይደለም። ይህች ምድር የምትታወቀው የጥንታዊ ስልጣኔና የጣፋጭ ባህላዊ ምግቦች መገኛም በመሆኗ ነው። የጣዕም ታምር እየተባለ የሚነገርለት የፑፑሳ መነሻ ናት። ወደ ኤልሳልቫዶር ጎዳናዎች ሲገቡ የጣፋጩ ምግብ ሽታ ይቀበላቸዋል። የሀገሪቱ ብሔራዊ ኩራትና የምግብ አብዮት ምልክት የሆነው ፑፑሳ ከበቆሎ ወይንም ደግሞ ከሩዝ ዱቄት የሚዘጋጅ በውስጡ ቺዝ የተቀቀለ የባቄላ እንዲሁም ደግሞ በጥንቃቄ የተከፈተ የሰማያዊ ስጋ ውጤቶችን የያዘ ድንቅ ምግብ ነው። በላዩ ላይ ኩርዲቶ የተሰኘው ኮምጣጣ የጎመን ሰላጣና የቲማቲም ሶስ ተጨምሮበት በእጅ የሚበላው ምግብ ለእያንዳንዱ ሳልቫዶራዊ የቤታቸውን ያክል የሚመለከቱት ባህላዊ መገለጫቸው ነው። ከዚህ በተጨማሪም በሙዝ ቅጠል ተጠቅልሎ የሚቀቀለው ታማሌስ እና ከካሳቫ ስር የሚሰራው ዩካ ፌርታ የጎዳና ላይ ምግቦቿን ልዩ ያደርጓቸዋል ይባላል። ከምግቡ ጣዕም ባሻገር ኤልሳልቫዶር ጥንታውያን የማያ ስልጣኔ አሻራ በውስጡ የያዘችም አገር ናት። ከ1400 ዓመታት በፊት በእሳተ ገሞራ ምድር ስር ተቀብራ የተገኘችው ይህች ጥንታዊ መንደር የማያ ስልጣኔ ተራ ህዝቦች እንዴት ይኖሩ እንደነበር ቁልጭ አድርጋ ታሳያለች። ዛሬም ድረስ በዩኔስኮ የዓለም ቅርስነት ተመዝግባ የብዙዎችን ትኩረት ትስባለች። ጆያ ደሰሬን የምትባለዋ ወይንም ደግሞ የአሜሪካዋ ፖምፔ የምትባለው ሰፈር፣ ታዙማልም እንዲሁ በሰንሰለታማ ተራራዎች መካከል የሚገኘው ግዙፉ የማያ ህዝቦች የፒራሚድ ቤተ መቅደስ ሀገሪቱ ከዘመናዊ ቴክኖሎጂ በፊት ምን ያክል የጠለቀ ስልጣኔ ጥበብና ታሪክ እንደነበራት ምስክር ነው። ታዙሜል ከእሳተ ገሞራ ምድር ስር ከወጣው ጥንታዊ ታሪኳ እስከ ጣፋጩ የፑፑሳ ጣዕም
ኤልሳልቫዶር የቆየ ባህሏን ከዘመናዊው አዲስ ገጽታዋ ጋር አዋህዳ ለዓለም ጎብኚዎች በራፏን ከፍታለች። በአሁኑ ወቅት ይህች በቆዳ ስፋቷ አነስተኛ የሆነች ምድር ከ6.3 ሚሊዮን በላይ የሚሆኑ ጽኑና ታታሪ ሕዝቦቿን በሞቅታ አቅፋ ይዛለች። በማዕከላዊ አሜሪካ እጅግ ተፎካካሪና ጠንካራ የሕዝብ ስብስብ ያላት ሀገር ዛሬ ግን የሕዝቧ ብዛት የፍርሃት ሳይሆን የሕይወትና የአዲስ ተስፋ ማሳያ ሆኖም እየመሰከሩ ይገኛሉ። ከሁሉ በላይ ግን ዓለምን ማስደመሙን የቀጠለው ከዚህ ቀደም ተስፋ ተቆርጦባት የነበረችው የቱሪዝም ዘርፏ ነው። ስለሆነም የኤልሳልቫዶር ታሪክ በወንጀልና በፖለቲካ ውዝግብ ብቻ የሚያበቃ አይደለም። ይልቁንም ይህች ምድር ተፈጥሮ በጥበብ ያጌጠችባት የቱሪዝም ገነት ናት እንጂ። በዚህች ምድር ታዲያ አስገራሚ ቱሪስት መዳረሻዎችም ይገኛሉ። የባህር ዳርቻው ታምርም እዚሁ ነው። ሰርፍ ሲቲ። ጉዟችን በፓሲፊክ ውቅያኖስ ዳርቻዎች እንጀምራለን። ትናንት የፍርሃት ቀጠና የነበረው የኤልቱንኮና ኤልዜንቶ ባህር ዳርቻዎች ዛሬ በዓለም አቀፍ ደረጃ ሰርፍ ሲቲ በመባል የሚታወቁት የሰርፌሮች ገነት ሆነዋል። ከዓለም ዙሪያ የተሰበሰቡ የውሃ ላይ ስፖርት አፍቃሪዎች በግዙፎቹ የውቅያኖስ ሞገዶች ላይ ሲንሸራሸሩ የአገሪቱን አዲስ ተስፋና ነፃነት በግልጽ ያሳያል። ትናንት የጥይት ድምፅ ብቻ ይሰማባቸው በነበሩት የፓሲፊክ ውቅያኖስ ዳርቻዎች ላይ ዛሬ በዓለም አቀፍ ደረጃ የሚደነቁት እንደ ሰርፍ ሲቲ ያሉ የውቅያኖሶች ገነቶች ተፈጥረዋል። ከዓለም ዙሪያ የተሰበሰቡ ተጓዦችና የጉዞ አፍቃሪዎች በኤልቱንኮና በኤልዜንቶ አስደናቂ ሞገዶች ላይ በነፃነትም እየተንሸራሸሩ ይገኛሉ። የእሳተ ገሞራዎችና የሐይቆች ምድርም እየተባለች ትጠራለች። ወደ ሀገሪቱ ጥልቅ ተፈጥሮ ስንዘልቅ ደግሞ የእሳተ ገሞራዎቿ ድንቅ ገጽታ ይጋብዘናል። ወደ ሀገሪቱ ጥልቅ ተፈጥሮ ስትዘልቁ እሳተ ገሞራዎቿ ሌላ ድንቅ ተአምር ናቸው። የሳንታና እሳተ ገሞራን ጫፎታችሁ ስትመለከቱ በውስጡ የተቀመጠውን ሰማያዊ አረንጓዴ ቀለም የሚያንጸባርቅ የካርቦኔት ሐይቅ ታገኛላችሁ። ሌላኛው መዳረሻዋ ደግሞ ኮአቴፔኬ ሐይቅ ነው። ከሺዎች ዓመታት በፊት በእሳተ ገሞራ ፍንዳታ የተፈጠረው ይህ ጥልቀት ያለው ሐይቅ በተራሮች የተከበበና የበርካታ ጎብኚዎችን ማረፊያ የሆነ ድንቅ ተፈጥሯዊ ሐይቅ ነው። ባህላዊው የአቦች መንገድም እንዲሁ ይጠራል። በተራራማ የሀገሪቱ ክፍል የሚዘረጋው ይህ መንገድ በቡና እርሻዎች፣ በቀለማት ያሸበረቁ ጥንታዊ መንደሮችና በየሳምንቱ በሚካሄደው የጎዳና ላይ የምግብ ፌስቲቫሎች የታጀበ ነው። እዚህ ቦታ የኤልሳልቫዶርን እውነተኛ ፍቅርና የእንግዳ ተቀባይነት ባህል በተግባር ትለማመዳላችሁ። ከፓሲፊክ ውቅያኖስ ሞገዶች እስከ እሳተ ገሞራዎቿ ማራኪ ውበት ኤልሳልቫዶር ተፈጥሮና ታሪክ ተዋህደው የሚታዩባት አስደናቂ የቱሪዝም መዳረሻ ናት አሁን ላይ። ኤልሳልቫዶር ከጥቁር የወንጀል መዝገብ ተነስታ ዛሬ በዓለም አቀፍ የቱሪዝም መድረክ ላይ ደምቃ የምትታይ የአዲሱ ዘመን ተአምር ሆናለች። በኤልሳልቫዶር ጎዳናዎች ላይ ስትራመዱ የኪስ ቦርሳ ይዘት ሙሉ በሙሉ የተለየ ትርጉም ይኖረዋል። እዚህ ሀገር ውስጥ ከወረቀቱ የአሜሪካ ዶላር ጎን ለጎን በስልክ ውስጥ በሚገኝ የዲጂታል ኮድ ወይንም ደግሞ ቢትኮይን አማካኝነት የአንድ ኩባያ ቡና ክፍያ መፈጸም ትችላላችሁ። መንግስት በዘረጋው ሽቦ ዋሌት አማካኝነት ከትልቅ ዘመናዊ ህንፃዎች እስከ ትናንሽ የጎዳና ላይ የፑፑሳ ሻጮች ድረስ የካፌያቸውንና የምግባቸውን ዋጋ በስልክ ስካን በማድረግ ይቀበላሉ። ኤልሳልቫዶር የወረቀት ገንዘብንና ምስጢራዊ የዲጂታል ሀብትን ጎን ለጎን አጣጥማ የምትጠቀም የአዲሱ ዓለም የፋይናንስ መጫወቻ ሜዳም ተደርጋ ትወሰዳለች። ኤልሳልቫዶርን ሙሉ በሙሉ ልዩና አስገራሚ የሚያደርጋት ሌላው ትልቁ ጉድ በመሬቷ ስር የተቀበረው ትልቅ የተፈጥሮ ምስጢር ነው። በዚህች ሀገር ውስጥ የምታዩቸው እሳተ ገሞራዎች የተኙ ወይም ደግሞ የሞቱ አይደሉም። ይልቁንም በማንኛውም ሰዓት ሊፈነዱ የሚችሉ ተንቀሳቃሽ ተፈጥሮ ናቸው እንጂ። ይሁን እንጂ የኤልሳልቫዶር ህዝቦች ከነዚህ አስፈሪ እሳተ ገሞራዎች ጎን ለጎን የሚኖሩበት መንገድ እጅግ ድንቅና ጉድ የሚያስብል ነው። ቀደም ብለን እንደነገርናችሁ ነው። በሳንታና እሳተ ገሞራ አቅራቢያ የሚኖሩ አበጣሪዎችና ገበሬዎች ከእሳተ ገሞራው በሚወጣው እጅግ ለም በሆነው አመድና አፈር ላይ የዓለማችን እጅግ ውድና ጣፋጭ ቡና ያመርታሉ። ፍርሃትን ወደ ሀብት የመቀየር ድንቅ የጥበብ ማሳያም ተደርጓል። ይህ ብቻ አይደለም። በሀገሪቱ በሚገኙ ጥንታዊ የካቶሊክ አብያተ ክርስቲያናትና መንደሮች ውስጥ በየዓመቱ ቦላስ ደ ፉኤጎ ወይንም ደግሞ የእሳት ኳስ ውጊያ የተሰኘ አስገራሚ ባህላዊ በዓልም ይከበራል። በበዓሉ ላይ ወጣቶች በነዳጅ የተነከሩና እሳት የተኮሱባቸውን የጨርቅ ኳሶች እርስ በርስ በጨለማ ውስጥ እየተወራወሩ ይጫወታሉ። ይህ ጨዋታ ከ100 ዓመታት በፊት የተከሰተውን አስፈሪ የእሳተ ገሞራ ፍንዳታና የመሬት መንቀጥቀጥ ለማስታወስ የሚደረግ ሲሆን ከውጭ ሀገር ለሚመጣ ጎብኚ ግን እጅግ የሚያስገርምና የሚያስፈራም ትዕይንት ነው። በተጨማሪም በሀገሪቱ ሰማይ ላይ
የሚታዩት ድንቅ የከዋክብት ድርድሮችና ከፓሲፊክ ውቅያኖስ የሚነሱት ግዙፍ የሞገድ ድምጾች ከዚህ አስደናቂ ባህል ጋር ተቀላቅለው ኤልሳልቫዶርን የህልም ያክል እውነተኛ ያልሆነች አስደናቂ ምድር ያደርጋታል። ከእሳተ ገሞራ መር ስር ከተቀበረው ጥንታዊ ታሪኳ እስከ ድቅድቁ የወንጀል ጨለማ፣ አሁን ደግሞ በዓለም አቀፍ ደረጃ አነጋጋሪ እስከሆነው የሰላም የቱሪዝምና የዲጂታል አብዮቷ ኤልሳልቫዶር የወደቁበት ጨለማ ምንም ያክል የከበደ ቢሆንም ተመልሶ የመነሳት ታምር እውን ሊሆን እንደሚችል ለዓለም ያሳየች እጅግ ድንቅ ምድር ናት። ታዲያ እናንተስ የዚህች ሀገር ፈጣንና አነጋጋሪ ለውጥ ዘላቂ ሰላም ያመጣል ወይስ ደግሞ ሌላ የታሪክ መታጠፊያ ይዞ ይመጣ ይሆን? ምን ታስባላችሁ? ሐሳባችሁን በኮመንት አጋሩን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን፣ ለወዳጆቻችሁ ደግሞ ሸር ማድረጋችሁንና አዳዲስ አስደናቂ የታሪክና የጉዞ ቪዲዮዎች እንዲደርሷችሁ ቻናላችን ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ እንላለን። በቀጣይ በሌላ ማራኪ የዓለማችን ድንቅ ታሪክ እስከምንገናኝ ደህና ሁኑ።